ሲንግል ፌዝ ብሬከር አደራደር እና ኮኔክሽን አሰራር ነው። ሙሉ ኮኔክሽኑ ይኸው እንደምታዩት የዲስትሪቢዩሽን ቦርድ ነው። ከዛ እንደምትመለከቱት ብሬከሮች አሉ። የሶኬት የምጣድ እንደዚሁም የላይት ምናምን ሁሉም ፖይንቶች አሉ ማለት ነው። የቦይለር የኪችን ምናምን አሉ ማለት ነው። የብሬከር አደራደራችን እንደዚሁ እንደምታዩት ነው። ሜን ብሬከር አለን 50 አምፔር ነው። 32ም ጀምሮ አለ። ከዛ ደግሞ 25 አምፔር ለምጣድ ለስቶቭ እናደርጋለን። ከዛ ደግሞ 10 አምፔር አለ። 16 አምፔር ደግሞ ለሶኬት 10 አምፔር ለአምፖል 6 ደግሞ ለቤል አለ። ስለዚህ ደግሞ አምፖላችን ብዙ ከሆነ 2 ብሬከር 3 ብሬከር እንደየ አምፖል ላይታችን ብዛት ማለት ነው። ሶኬትም እንደዛው ነው። ሶኬት 16 አምፔር ለምጣድ 25 አምፔር ለቦይለር ምናምን 20 መጠቀም እንችላለን። 25ም ይሆናል እንደሱ እናደርጋለን ማለት ነው። እንደዚህ እንደምታያቸው መደዳ ከትልቁ ጀምረን ወደ ትንሽ መደዳ እንደረድራለን ማለት ነው። እንደምታዩት ከዛ ደግሞ እንደዚህ ሻንት እናደርጋለን። አሁን እንኳን ሻንት ለማድረግ ፌዝ ባር ስላለ ገመዱ እንደዚህ ማድረግ አይጠበቅብንም። ፌዝ ባር ካላገኘን ግን እንደዚህ እናገናኛለን ማለት ነው። ይኸው እንደምታዩት ነው። ሌላው ደግሞ ለላይት ሲሆን የገመድ ሳይዛችን ያው 1.5 ነው። ለሶኬት ደግሞ ገመድ 2.5 ለቦይለር ምናምን ደግሞ ለሂተር ለማሞቂያ ምናምን ከሆነ ከፍ ላሉ ነገሮች ባለ 4 ገመድ እንጠቀማለን ማለት ነው። ከዛ ደግሞ ያው ብሬከር ሳይዛችን እንደምታዩት ነው። እንዳለ በአግባቡ ሻንት እናደርጋለን። ብሬከር ሳይዛችን ምናምን ሳይዝ ነው። ይኸው እዚህ ጋር ደግሞ ባስ ባር አለ። ይኸው ኒውትራሉን ለየብቻ እንሰበስባለን። ግራውንዱን በአንድ በኩል ፌዛችንን ደግሞ እየውን ያመጣን እናስገባለን ማለት ነው። ከለር ኮዲንግ እንጠቀማለን በአግባቡ። ከለር ኮድ ለቀዩ የፌዝ ነው። ጥቁር ደግሞ ለኒውትራል፣ አረንጓዴ በቢጫ ደግሞ ለግራውንድ ነው ማለት ነው። ግራውንድ ደግሞ በደንብ ማድረግ ይኖርብናል ማለት ነው። እንዳይነዝረን ሶኬት አካባቢ ንዝረት ስለሆነ አርዚንግ ሮድ እና ግራውንዲንግ ግዴታ ነው። ሲንግል ፌዝ ደግሞ ቮልቱ 220 ነው። 3 ፌዝ ከሆነ ደግሞ ያው ማቀናነስ ይኖርብናል ማለት ነው። ፓወሩ ይኸው እንደምታዩት እንደዚህ በአግባቡ ጽድት አድርገን እንደርድረናለን። ቦርዱ ደግሞ ሜታሊክ ቦርድ ነው። ይኸው ብሬከሮች እንደምታዩት ነው። በአግባቡ ሰራለን ማለት ነው። ከፓወር ኬብሉ ደግሞ 3 በ6 ነው የሚያስፈልገን። አንዱ ለግራውንድ፣ አንዱ ደግሞ ፌዝ ነው፣ አንዱ ኒውትራል። እዚህ ጋር ደግሞ ባስ ባር ስላለ መደዳ እናስራቸዋለን ማለት ነው። በዚህኛው በኩል እንደምታዩት ባስ ባራችን ላይ በደንብ እናስራለን ማለት ነው ሀዲዱን። ከዛ የመጣው ፓወር ኬብሉ ለበ6ቱ አንዱን ብሬከሩ ላይ እናስገባለን። ሌላኛው ጥቁሩን ደግሞ ባስባሩ ላይ እናስራለን። ከዛ ኒውትራሎቻችን እየመጣን ባስባሩ ላይ በአግባቡ እንደረድራለን። ብሬከራችን ደግሞ ሜኑን እናስገባለን። እንደምታዩት በአግባቡ ሻንት አድርገን ነው የምንሰራው ማለት ነው። ሀሳብ አስተያየት